በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ችሎት ውስጥ አንዲት ዳኛንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የኦሮሚያ ጠቅላይ ፍርድ ቤት በፌስቡክ ገጹ ላይ ባወጣው መግለጫ ግለሰቡ ፍርድ ቤት ውስጥ ወንጀሉን በመፈጸመበት ወቅት ራሱ ላይም ጉዳት በማድረሱ አዲስ አበባ በጳውሎስ ሆስፒታል ክትትል ሲደረግለት እንደነበርና አርብ ሰኔ 12 2018 ራሱን ማጥፋቱን አስታውቋል። አቅነው በቀለ የተባለ ግለሰብ ራሱን ያጠፋው ከሆስፒታሉ 3ኛ ፎቅ ላይ በመስኮት ራሱን በመወርወር እንደሆነ የክልሉ ፍርድ ቤት ገልጿል። የሆለታ ከተማ አቃቢ ሕግ ጽሕፈት ቤት ኃላፊ አቶ ጫለሳ በቀለ ግለሰቡ ከነበረበት የሆስፒታል ክፍል 3ኛ ፎቅ ላይ ራሱን በመጣል ለልፈቱ መብቃቱን ለቢቢሲ አማርኛ አረጋግጧል። ግለሰቡ ከፍቺ በኋላ በነበረው የንብረት ክፍፍል ጉዳይ ውሳኔ በተሰጠበት ጊዜ ችሎት ላይ ባለቤቱንና ዳኛውን በጥይት በመምታት ካመለጠ በኋላ ራሱ ላይ ጉዳት አድርሷል። ከወንጀሉ በኋላ ፖሊስ ባደረገው ክትትል ግለሰቡ በቁጥጥር ስር በዋለበት ጊዜ ከፍተኛ ጉዳት ስለነበረበት በመጀመሪያ በሆለታ ሆስፒታል ከዚያም በጳውሎስ ሆስፒታል ለበለጠ ሕክምና ተልኮ ክትትል ሲደረግበትም ቆይቷል። አዲስ አበባ ውስጥ በነበረው የጳውሎስ ቆይታ በፖሊስ ጥበቃ ስር ሕክምናውን እየተከታተለ ለሳምንታት ከቆየ በኋላ ሰኔ 12 ቀን ከቀኑ 7 ሰዓት አካባቢ ከነበረበት ህንፃ መስኮት ራሱን በመጣል ህይወቱን ማለፉን አቶ ጫለሳ ገልጸዋል። ግለሰቡ ከህንፃው ላይ ከወደቀ በኋላ ህይወቱን ወዲያው ማለፉን እና አዲስ አበባ እንዲሁም የኦሮሚያ ክልል ፍርድ ቤት አቃቢ ሕግ በስፍራው ተገኝተው ምርመራ መሰብሰባቸውን አስረድተዋል። የተጠርጣሪው ህይወት የጠፋበት ክስተት ያጋጠመው ግለሰቡ በሆስፒታል ተኝቶ የሚደረግለትን ሕክምና አብቅቶለት በተመላላሽነት እንዲታከም መወሰኑንና በዚህም ሂደት መካከል እንደሆነ ተናግረዋል። ግለሰቡ ፍርድ ቤት ውስጥ የቀድሞ ባለቤቱንና ዳኛውን ከገደለ በኋላ ባመለጠበት ጊዜ ሆዱ ላይ ራሱን በጥይት በመምታት በደረሰበት ጉዳት ነበር ሕክምና ሲከታተል የቆየው። በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላን በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተነገረ። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩ ነዋሪዎች ፍርሃት መንገሱንም ገልጿል። ይህ አፈሳ ከነዋሪዎችና ከመብት ድርጅቶች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ ዕድሜ ክልል ውስጥ የሚገኙ አቤል የተባለ ወጣት የጠቀሰው ዜና ወኪሉ በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎቹ ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝም ገልጿል። በፕሪቶሪያው ሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና ህወሓት ሊቀመንበር የክልሉን መሪ ከያዘ በኋላ ከፌዴራል መንግስቱ ጋር ያለው ውጥረት ተባብሷል። ይህንም ተከትሎ በምርጫ ቦርድ ህጋዊ እውቅና የተሰነዘረው ህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመለክቱ ዘገባዎች በተደጋጋሚ ሲወጡም ቆይቷል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱ ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡም ጠይቀዋል። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በመያዣነት በመጠቀም ከ15 ሚሊዮን ብር በላይ የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። የፓኪስታን ዜግነት ያላቸው ሺዛን ካሊድ፣ ፈሪዝ መሐመድ ጃናየድ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 4 ቀን እስከ ሰኔ 11 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ነው። ተጠርጣሪዎቹ በተከራዩበት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል። ተጠርጣሪዎቹ በዚህ ብቻ ሳያበቁ ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 25 ሺህ የህንድ ሩፒ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበር የግል ተበዳዮች ለፖሊስ ቃላቸውን ሰጥተዋል። የወንጀሉ መፈጸም መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ኦፕሬሽን ተጠርጣሪዎችን ለወንጀል ድርጊት ሲጠቀሙበት ከነበረው ቢለዋ ገመድና ፕላስተር እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር አውለዋል። የአካባቢው ነዋሪዎች ተጠርጣሪዎች እንዲያዙ መረጃ በመስጠት ላደረጉ ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ ጠቅላይ
መምሪያ አጠራጣሪ ጉዳዮች ሲያጋጥሙ ለፖሊስ መረጃ መስጠት እንደሚገባ መልእክቱን አስተላልፈዋል። በእምነት ተቋማት ውስጥ በመግባት ውድመትና ዝርፊያ የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ገለጸ። የወንጀሉ ድርጊት የተፈጸመው ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ ነው። በተጠቀሰው አካባቢ በሚገኝ ባዶ ቦታ በከተማው አስተዳደር ካቢኔ የመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን የተወሰነ ሲሆን ቤተክርስቲያኑም ግንባታ አድርጎ አገልግሎት እየተሰጠበት ነበር። ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ ቁጥራቸው 21 የሆነ የጋራ መኖሪያ መንደሩ ነዋሪዎች በቡድን በመደራጀት ቦታው የኛ ነው በማለት የቤተክርስቲያን ግቢ በኃይል ሰብረው በመግባት 10 ሚሊዮን በላይ የሚገመት ንብረት የመዝረፍና የማውደም ወንጀል ተፈጽሟል። የወንጀሉ ድርጊት መፈጸም መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ በወንጀሉ ተሳታፊ የሆኑ ግለሰቦች ምንም እንኳን ከአካባቢው ቢሰወሩም ከያሉበት በቁጥጥር ስር ውሎ ተገቢው ምርመራ እያጣራባቸው ይገኛል። በቀጣይ በወንጀሉ ተሳታፊ ናቸው ያላቸውን ግለሰቦች ክስ እንደሚመሰረትበት የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በቀጣይ ወንጀሉ ተሳታፊ ናቸው ያላቸውን ግለሰቦች ላይ ክስ እንደሚመሰረት የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ድርጊቶች የሃይማኖት ግጭት የሚቀሰቅስና ተከባብሮ የኖረውን ሕዝብ በጥርጣሬ እንዲተያይ የሚያደርጉ በመሆኑም ሁሉም ተገቢውን ጥንቃቄ ማድረግ እንደሚገባው አሳስቧል። ኢትዮጵያን ጨምሮ የአፍሪካ የዘር ሐረግ ያላቸው የእስራኤል ወታደሮች በሶማሌላንድ መሰማራታቸው ተዘገበ። የእስራኤል መንግስት በተለይም የዘር ሐረጋቸው ከኢትዮጵያ የሆኑ እስራኤላውያን ወታደሮችን ያካተተ የጦር ኃይል ወደ ሶማሌላንድ ማሰማራቱን ሚድልስት ኤ አንድ ከፍተኛ የሶማሊያ መንግስት ባለስልጣንን ዋቢ አድርጎ ዘግቧል። ስማቸው ያልተጠቀሰ ባለስልጣኑ ለሚዲያው እንደገለጹት እስራኤል በታህሳስ ወር 2018 ዓ.ም ለሶማሌላንድ የሀገርነት እውቅና ከሰጠች ከጥቂት ጊዜ በኋላ 50 የሚጠጉ የእስራኤል ወታደሮች ወደ ሀገሪቱ ልካለች። ባለስልጣኑ ወታደሮቹ አፍሪካዊ መነሻ ካላቸው እስራኤላውያን በተለይም የዘር ሐረጋቸው ኢትዮጵያ ከሆኑ መካከል ተመርጠው መሰማራታቸውን ጠቅሷል። ይህም ሰዎችን ትኩረት ሳይስብ ከአካባቢው ማህበረሰብ ጋር በቀላሉ ተቀላቅለው ለመንቀሳቀስ እንዲችሉ ታስቦ የተደረገ ነውም ብለዋል። የእስራኤል ጦር ኃይል በዚህ ጉዳይ ላይ አስተያየት ለመስጠት ፈቃደኛ ሳይሆን መቅረቱን ዘገባው ገልጿል። ሶማሌላንድ ባለስልጣናትም ማብራሪያ እንዲሰጡ ለቀረበላቸው ጥያቄ ምላሽ አለመስጠታቸውን ሪፖርቱ አክሎ ገልጿል። በሌበር ፓርቲ ውስጥ ከፍተኛ ጫና የበረታባቸው የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ስልጣን ለቀቁ። የእንግሊዙ ጠቅላይ ሚኒስትር እና የሌበር ፓርቲ መሪ ኪር ስታርመር በፓርቲያቸው ውስጥ እየበረታ የመጣውን ከፍተኛ ጫና ተከትሎ ስልጣን መልቀቃቸውን አስታውቀዋል። በለንደን ዳውን ስትሪንግ በሚገኝ መኖሪያ ቤታቸው ግቢ ውስጥ መግለጫ የሰጡት ጠቅላይ ሚኒስትር ኪር ስታርመር በስልጣን ዘመናቸው ያስተላልፏቸውን እያንዳንዷን ውሳኔዎች በሙሉ የምወዳት ሀገሬን ሁልጊዜም አስቀድሜ ለመጥቀም በማሰብ የተከናወኑ ናቸው ብለዋል። ይህን መግለጫ በሚሰጡበት ወቅት በስሜት ተውጠው የታዩት ጠቅላይ ሚኒስትር ድንቅ ባለቤቴ ቪክ ሲሉ በገለጿት የህይወት አጋራቸው የላቀ ምስጋናቸውን ያቀረቡ ሲሆን እሷም ሁልጊዜ ጽኑ መሰረት ናት ሲሉ ተናግረዋል። አክሎም ወደፊት ለቆንጆዎች ልጆቼ የምችለውን ያህል ምርጥ አባት መሆን እፈልጋለሁም ብለዋል። በቀጣይ ስለሚከናወኑ ሂደቶች ማብራሪያ የሰጡት ስታርመር የሌበር ፓርቲ አዲስ መሪ እስከሚመርጥ ድረስ በስልጣን ላይ እንደሚቆዩ አስታውቀው አዲሱ መሪ የሚመረጥበትን ሂደት የእንግሊዝ ፓርላማ በመስከረም ወር ከመመለሱ በፊት እንዲጠናቀቅ ፓርቲው የበላይ ስራ አስፈጻሚ አካል በይፋ መጠየቃቸው ገልጿል። ጠቅላይ ሚኒስትሩ ባለፉት ወራት የካቢኔ አባላት ከስራ መልቀቅ፣ ዝቅተኛ የህዝብ አስተያየት ድጋፍ ውጤቶች፣ የውስጥ ፓርቲ ክፍፍሎችና በመንግስት አፈጻጸም ባረኩ የሌበር ፓርቲ አባላት የሚሰነዙ ጠንካራ ተቃውሞዎች ጨምሮ ለተከታታይ የፖለቲካ ቀውሶች ተጋልጦም ቆይተዋል። ስልጣን መልቀቃቸው የተሰማው ሌበር ፓርቲን በመምራት ከፍተኛ አብላጫ ድምፅ ባስመዘገቡ በ2 ዓመት ጊዜ ባልሞላ ጊዜ ውስጥ ነው።